አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን። እና እንዴት ናችሁልኝ? ሀባይ ባበረታቱ። ያው አየሩ ሲቀያየር እንዲሁ ጉንፋን እያስመሰለ በሁሉም ስለሚገባ እኔም ጉንፋን ይዞኛል። ለድምጤ ይቅርታ አላችኋለሁ። ለዛ ነው ጉንፋን ስለያዘኝ ነው ማለት ነው። ሀባይብ ዛሬ አንድ ጥያቄ ልጠይቃችሁ ነው። ጥያቄንም እንደምትመልሱልኝ ተስፋ አደርጋለሁ። እሱ ምን መሰላችሁ? አንዲት እህቴ እኔ ጠጉሬ በጣም ነው የሚነቃቀለው፣ ቅባትና ሻምፖም አልቀያይርም፣ አልሐምዱሊላህ ቅጥቅጣትም ራሴን አያመኝም፣ ግን ጠጉሬ ከሚባለው በላይ በጣም ነው የሚነቃቀለው። እኔም ግን ሐኪም ቤት ሂጄ ቸክ አላደረኩም። ምናልባት እንኳ የቫይታሚን እጥረት አለኝ ብዬ ቸክ አላደረኩም። ግን በቅድሚያ እስኪ ተመልካቾችን ጠይቂልኝ፣ የሚያውቁ ካሉ ይጻፉልኝ፣ አነባለሁኝ ብላለች ማለት ነው። ከቅባት ምን ከሻምፖ የምታውቁ ካላችሁ እስኪ ይህን ተጠቀሚ የሚል ጻፉላት በኮሜንት ማለት ነው። ታነባለኝና እንደኔ ግን እኔም ራሴ በግሌ ያልኳት ሐኪም ቤት ልጅ ብትታይ ነው አሪፉ። ምክንያቱም የቫይታሚን እጥረት ሲኖር ነው በጣም ጠጉር የሚነቃቀለውና እንዲሁም ብስጭት፣ ንዴት ያው የሰው ሆኖ ምህነት የማይበሳጭልኝ ሐኪም ደግሞ በጣም እንትን የሚለው የቫይታሚን እጥረት ሲኖር ነው ብያታለሁ እኔም ማለት ነው። እናም የምታውቁ ካላችሁ ጻፉላት እላችኋለሁ። ያው የተመጣጠነ ምግብ በአሁኑ ሰዓት ደግሞ ከአረብ ቤት ከባድ ነው። እንኳን የተመጣጠነ ያው ደረቅ ሳሙሌም አንዳንዱ ቤት እያቃቃተ ነው ማለት ነው። ብቻ አልሐምዱሊላህ ነው ያሳጣን ሁላችንንም አላህ ጤና ያድርገን በሰው ሀገር እስካለን ድረስ። እናም የምታውቁ ካላችሁ ጻፉላት እላችኋለሁ። ሀባይ ያላችሁበት ሰላም ሁኑልኝ።